ይሄ መድኃኒት ለእብዶች የሚሰጥ መድኃኒት ነው እንዳይወስዱት ብሏቸው እንዳቆሙት ነገሩ። ዛሬ አንድ ከክፍለ ሀገር የተመላለሱ የሚታከሙ ታካሚ መድኃኒት ማቆማቸውን ቤተሰባቸው ነገረኝና ያቆሙበት ምክንያት ደግሞ ይህንን የታዘዘላቸውን መድኃኒት አቅራቢያቸው ወደሚገኝ ክሊኒክ ይዘው ይሄዱና እዛ ያገኙትን የጤና ባለሙያ መድኃኒቱን እንደሌላቸው ሲነግሩት ይህ መድኃኒት ለእብዶች የሚሰጥ መድኃኒት ነው እንዳይወስዱት ብሏቸው እንዳቆሙት ነገሩ። ዛሬ ብቻ ሳይሆን በተለያየ ጊዜ ለአእምሮ ሕክምና የምናዛቸውን መድኃኒቶች ታካሚዎቻችን ፋርማሲ መድኃኒቶቹን ሊገዙ በሚሄዱበት ሰዓት አላግባብ የሆኑና ሚስሊዲንግ የሆኑ ኢንፎርሜሽኖች ይሰጧቸዋል። መድኃኒቱ ያሳብዳቸዋል፣ መድኃኒቱ ያደልባችኋል፣ ያፈዛል፣ ያደነዝዛል በማለት በጣም የተሳሳተ ኢንፎርሜሽን በመስጠት እነዚህ ሰዎች መድኃኒቱን እንዳይወስዱ ይደረጋሉ። አሁን እንግዲህ የእብድ መድኃኒት ነው የሚወስዱት የተባሉት እኚህ ሰው የቲፒካል የሆኑ የስኪዞፍሬኒያ ህመም ምልክቶች አሏቸው። ለእሳቸው ብቻ በጆሯቸው የሚሰማቸው የሚያስፈራራቸው ድምፅ እንዳለ፣ ለእሳቸው ብቻ የሚታያቸው የተለያዩ አስፈሪ ምስሎች እንዳሉ፣ ሰዎችንም በከፍተኛ ሁኔታ ያጠቁኛል ብለው እንደሚጠራጠሩና እንደሚፈሩ፣ እንቅልፍ እንደሌላቸው፣ ሌላም ብዙ ቲፒካል የሆኑ የስኪዞፍሬኒያ ህመም ምልክቶችን ነግረውን ተመርምረውና ዲያግኖስ ተደርገው የስኪዞፍሬኒያ መድኃኒት የታዘዘላቸው ሰው ናቸው። ከባድ የሆነ የአእምሮ ህመም ከሚባሉት ህመሞች ውስጥ አንዱ ስኪዞፍሬኒያ እንደሆነ መቼም ብዙ ሰው ያውቃል ብዬ አስባለሁ። የስኪዞፍሬኒያ ህመም ያለባቸው ሰዎች አእምሯቸው ራሱ ስለ ህመሙ ወይም ስለ ጤናቸው መዛባት ያላቸውን ግንዛቤ አፌክት ስለሚያደርገው መታመማቸውን እንኳን ለይተው አያውቁትም። ብቻቸውን እያወሩ ብቻቸውን እየሳቁ መንገድ ላይ ሲሄዱ ወይም ቤተሰብ ሳያቸው ሌላው ሰው ነው ታመዋል ብሎ ወደ ህክምና ተቋም የሚያመጣቸው እና ቢያንስ እንኳን የተወሰነ ለውጥ እንዳላቸው ማስተዋል እና እኛም ደግሞ ስለ ህመሙና ስለ መድኃኒቱ በተረጋጋ ሁኔታ ካውንስል እያደረግን ግንዛቤ የምንፈጥርላቸው ለተወሰነ ቀናት መድኃኒቱን ወስደውት ይሄ የረብሻቸው የነበረው ድምፅ፣ የረብሻቸው የነበሩ ምስሎች እና ከፍተኛ የነበረው ሰዎች ያጠቁኛል ብለው የሚፈሩት ጥርጣሬ እየቀነሰ ወይም እየጠፋ ሲመጣ እነሱ ሞር መድኃኒቱ ጠቃሚ የሆነ እንደመጣ እየገባቸው ሲመጡ ነው። መጀመሪያ መድኃኒቱን በምንሰጣቸው ጊዜ ለአንተ ብቻ ተለይቶ የሚሰማ ድምፅ ስላለ ሰዎች ያጠቁኛል ብለህ ስለምትጠራጠር ወይም ደግሞ ሰዎችን ስታይ ስለምደነግጥና ስለምትሸበር ነው፣ ለአንተ ብቻ ስለሚታይ ምስሎች ነው ይሄ መድኃኒት የታዘዘው ብለን አብዛኛውን ጊዜ አንነግራቸውም። ምክንያቱም እነዚህ ሰዎች የሚታዩቸው ምስሎች፣ የሚሰሟቸው ድምፆች እንዲሁም ጥርጣሬያቸው ትክክለኛና እውነተኛ እንደሆነ ነው የሚያስቡት። እንዲሁም እነዚህ ድምፆችና ምስሎችም ለሌሎች ሰዎች እና በአካባቢያቸው ላሉ ሰዎችም የሚሰሙና የሚታዩ ነገሮች እንደሆኑ ነው የሚያስቡት።